ሰላም ሰላም እንዴት ናችሁ ውዶችዬ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ላሳያችሁ የመጣሁት ምርጥ ውህድ የልጆቼን ፀጉር ያሳደገልኝ በጣም ብዙ ያበዛልኝ ነው እና ወደሱ እሄዳለሁ። ወደ አሰራሩ በመጀመሪያ 2 ማንኪያ ተልባ አደረኩኝ። በመቀጠል ደግሞ ሮዝመሪ 2 ማንኪያ አደረኩና ከዛ ደግሞ ቁርንፉድ እችን ታክል አደረኩበት። ከዛ 2 ብርጭቆ ሆነ ማደርገው ሁላችሁ እና ይሄንን አዋህደን እሳቱ ቀነስ በሚል እንጥደዋለን። ከዛም እሱ ሲመንተክተክ ይጀምራል። ከዛ በመቀጠል እሱን ጨምረን እያዋሃደን እያለ ሞቅ ማለት ሲጀምር ሽንኩርቱን እንጨምራለን። ከዛ ቀጥለን ደግሞ ነጭ ሽንኩርት እንጨምራለን 1-2 ፍሬ የምትሆን። ከዛ እናማስለዋለን እናዋህደዋለን በደንብ እንዲዋሃድ ተልባውና ሮዝመሪው ሽንኩርቱ ነጭ ሽንኩርቱን እናዋህደዋለን። ከዛ እሱ መንተክተክ ጀምሯል እና ከ10 እስከ 15 ደቂቃ ባለው እናንተከትከዋለን። ጥቅሞቻቸውን ደግሞ ስነግራችሁ ተልባ ያው እንደምታውቁት ኦሜጋ 3 ያለው እና ለፀጉር ማለስለስ ለቆዳም ጭምር ጠቃሚ ነው። ሽንኩርቱ ደግሞ ፀጉር ያሳድጋል። ነጭ ሽንኩርቱ ፎሮፎርን የተለያዩ በልጆች ላይ የሚያሳክኩ ምናምንን ያጠፋል እና ቀይ ሽንኩርቱ በማሳደግ ነው ስራውና ተልባውም እንደዛው ነው። ስለዚህ ጠቃሚ የሆነ መረጃ ነው መሰጣችሁ። ይሄው እንደምታዩት ውህዱ አምሯል። በጣም ቆንጆ ሆኗል። እያያችሁት ነው። በመቀጠል ማጥለያ አዘጋጅቻለሁ። በንጹህ ሳህን ላይ ነው የምናጠለው። እንግዲህ ይሄው ወደ ማጥለያው ገብተናል። እናጠሏን። እናንተ ካላችሁ በጨርቅ ወይም በነጠላ ጨርቅ ማጥለል ትችላላችሁ። ግን በትኩሱ ካላጠለላችሁት ላይጠልላችሁ ይችላል፣ ሊያታግላችሁ። ሆኖም በጨርቅ ቢሆን ይመረጣል። እኔ በዚህ ነው ማጠለው። ያለኝ ይሄ ነው ለጊዜው። እዚያ ይኸውላችሁ እንደዚህ ውፍረቱ ያምራል። ሁሉም ነገር አንድ ላይ ተዋህዶ በስሏል። ይሄ ለፀጉር ለልጆች ፀጉር ተመራጭ ነው ብዬ ነው ያዘጋጀሁት። እናንተም እንደሚጠቅማችሁ ተስፋ አደርጋለሁ። ትንሽ እዚች ጋር ማጥለያው አስቸግሮኝ ነበር፣ ቀዝቀዝ ስላደረኩት ነው መሰለኝ። ግን ያው አሁንም ጠሏል። ይሄን የመሰለ ውህድ አውጥቻለሁ። በጣም ቆንጆ ወፍራም፣ ሽታው በጣም ደስ ይላል። እናንተም ስሩትና ተጠቀሙት። ጊዜ ይወስዳል። ያው በጊዜ ሂደት ነው ፀጉር የሚያሳድገው የሚያለሰልሰው። አሁን ደግሞ ወደ መቀባቱ እንሄድ። አዩት እንግዲህ የልጄን ፀጉር አድጓል። በደንብ ነው ያደገው። ከመንከባከብ ከጀመርኩላት ጀምሮ በየሳምንቱ ውህድ ቀባታለሁ። የተለያየ ውህድ ነው ማዘጋጀው እና ፀጉሯ ምርጥ ሆኗል፣ በስቷል፣ ረዝሟል እና በየሳምንቱ የምጠቀምላት የተለያዩ ውህዶች ፀጉሯን ለውጦታል፣ አምሮበታል። እንደምታዩት ይኸው ውስጡ ሁሉ ደስ ይላል። ፎሮፎር የለባትም። የዳር ያሉ ፀጉሮች ሁሉ በቅለዋል፣ ማደግ ጀምረዋል። ውስጡ ቆዳው እንዳለ ንጹህ ነው። እንደምታዩት ይኸው ንጹህ ነው። አያችሁት? ይታያችኋል? እዩት፣ በጣም ንጹህ ነው እና ፎሮፎር የለባትም። ያው ፎሮፎሯ ይጠፋል። በዚህ በውህድ ነው የሚጠፋው። አንድ አይነት ውህድ አይደለም በየሳምንቱ መሰራላቸው፣ የተለያየ ውህድ ነው መሰራላቸው። ይሄው እንደምትመለከቱት ከፍዬ ነው መቀባት። አንድ ላይ ከሆነ ስለማይመች እየከፈልኩ ውስጡ በደንብ እንዲዳረስ ፀጉሩ ጫፉ እንዲሰለጥን እና እንዲዳረስ እየከፈልኩ ነው ማሸው። ውስጡን በደንብ ማሸት አለብኝ። በማሳጅም እያደረኩኝ በደንብ መለስለስ አለበት። እንግዲህ እንደምታዩት ይሄ አዲስ ነው ቻናሌ፣ የእናት ወግ ይባላል። አዲስ ነኝ። እንግዲህ እንድታበረታቱኝ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በመጻፍ አግዙኝ። ደግሞ የተሻለና ከዚህ ሻል የሚል ምርጥ ውህዶችን ወደፊት እያዘጋጀው እመጣለሁ። የማዘጋጅላችሁ ሁሉ መልካም የሆነ ለልጆች ለእናቶች የሚጠቅም ነውና ተጠቀሙበት እላለሁ። ለሁሉም ትዕግስት ያስፈልገዋል። በአንድ ቀን አያድግም። ሁሉንም ስትጠቀሙ በየሳምንቱ ቢያንስ ብትጠቀሙት አሪፍ ይሆናል፣ ለውጥ ይኖራቸዋል። እንደምታዩት ፀጉሯ ይኸውላችሁ እያደገ ነው። የልጄ ፀጉር
በነገራችን ላይ ያሉኝ ሴቶች ልጆች ብዙ ናቸው። ለዛም ነው መሰለኝ ውህዱን የፈለኩትና እየተጠቀምኩበት ነው። በየሳምንቱ ሁሉንም እቀባቸዋለሁ ተራ በተራ አንዴ ስለሚከብደኝ ሁሉንም በየተራ ነው እቀባላቸው በየሳምንቱ። ለዚያም ፀጉራቸው በጣም ተቀይሯል። ተልባውንም እቀባለሁ፣ የተለያዩ ውህዶችንም አዘጋጅላቸዋለሁ። ግን ማሳጅ መደረግ አለበት ስንቀባቸው። ቢያንስ ፀጉራቸውን ሙሉን ከጨረስን በኋላ ለ5 ደቂቃ ያለ መታከት እናሽላቸዋለን። ከዚያ እሾት ውስጡን በደንብ እስኪገባ ቆዳዋ ድረስ ዘልቆ እስኪገባ ድረስ መታሸት አለበት። ለእኛም ቢሆን ለራሳቸውም ለልጆቹም ቢሆን ያው ልጆች ራሳቸውን መንከባከብ ስለማይችሉ እኛው ነን። ስለዚህ ባላቸው ፀጉር ተጠቅመን ፀጉራቸው እንዲያድግ እንዲለሰልስ ለማበጠር እንዳያስቸግራቸው ምርጥ እያደረግን እነሱን እንንከባከባለን። ቀጥሎ ራሳችንም ይሆናል። ይሄ ውህድ ሁሉንም የሚጠቅም ነውና እድሜን አይገድበውም እና ተጠቀሙበት። ይኸው ጨርሻለሁ። አሽጫ ሁሉንም ሙሉ ቀብቻታለሁ። ቤቢ ሄሯ ሳይቀር በደንብ እየበቀለላት ነው። ፀጉሯም እየበዛ ነው፣ ርዝመቱም እየጨመረ ነው። ጫፉን ዘለላውን በደንብ አሸዋለሁ። ምክንያቱም ሳበጥር ጫፍ ጫፍ ላይ የሚበጣጠሱ መንትያም ቢሆኑ እነሱንም ለማጥፋት ነው ማሳጅ ማድረግላት። ለዚያ ነው ያት እንግዲህ ጫፉን ፊት ለፊቷ ያለው ውስጡን እያሸሁት ነው በደንብ። ያው እንዳልኳችሁ 5 ደቂቃ ማሳጅ መደረግ አለበት። ፊቱ ውስጡ ቆዳው ዘልቆ እንዲገባ። እዚህ ጆሮ ግንዷ አካባቢ ምንም አይቀረኝም። ብቻ በጥቅሉ በጣም ነው የማሸው፣ ምክንያቱም በደንብ ውስጥ ዘልቆ እንዲገባ ስለሆነ ነው። ከዚያም በመቀጠል ማሳጁን እንዳልኳችሁ ለ5 ደቂቃ በደንብ አድርጌ ማሳጅ አደርግላታለሁ። ፊቷ ሳይቀር ውስጡ መሀሉ አንዱም አይቀርም። ምክንያቱም ፀጉሯ እንዲረዝም እና እንዲበዛ ያገዛት ይሄ ነው። በየሳምንቱ የማደርግላት ውህድ ፀጉሯን አብዝቶታል። እንደምታዩት ቀብቼ ጨርሻለሁ ጠቅልዬ። አሁን ደግሞ እንደጨረስኩ አይታችኋል። ፌስታል አደርግላታለሁ። ፌስታሉን አልብሻት ከዚያም ከላይም ሻሽ ነገር ደርብላታለሁ። ምክንያቱም ትንሽ እስቲም ማድረግ አለበት በፌስታል ውስጥ ለ2 ሰዓታት ያክል ከቆየ ይበቃል ልጅ ስለሆነች እና ይሄንን እንደዚህ አድርጌ ሸፍነዋለሁ፣ አስርላታለሁ። ልጅም ስለሆነች ያው እንዳይፈታም እንዳይበተን። አሁን እሷ ወደ ጨዋታዋ ነው የምትሄደው፣ ምን እንደሚሆን አታውቅምና ልጅ ነች። ለዚያ ነው። ይኸው ጨርሰናል። እናጥባታለን። አጥበናት ተመልሰናል። እንደምታዩት ፀጉሯ ይኸውላችሁ በጣም ነው የሚያምረው። እዩት፣ ቅድም ተፈቶ ነው ያያችሁት። አሁን ደግሞ ተቀብቶ ከ2 ሰዓት በኋላ ታጥቦ ነው የምታዩት። በጣም ነው የሚያምረው። የቆዳዋን ጥራት እዩት፣ ውስጡን ተመልከቱት፣ ያምራል በጣም እና ፀጉሯ ልስላሴዋን እዩት። እና ጠቃሚ ውህድ ነው በእውነቱ። ፀጉሯ በጣም ነው የተመቸኝ ልጅቷ። ያው እንደምታዩት ነው እንግዲህ ወዝም አለው፣ ወዙ ይመጣል፣ የራሱ የሆነ ልስላሴ ያመጣል። እና ፀጉሯ በፊት አመዳም ነገር ነበረ፣ አሁን ግን እየጠቆረ ሄዷል። እንደምታዩት ለውጥ አለው ፀጉሯ። አሁን ደግሞ ከፈል ነው 2 ቦታ እና እንዳይያዝ ለጠዋት ዛሬ እንደዚህ ያለስልሽ ያበጥርላታለሁ እና እንደዚህ 2 ቦታ አድርጌ ሰርቸዋለሁ። ነገ ደግሞ ምርጥ የሆነ ሹሩባ ያው ለትምህርት ቤት እንዲሰሩ ነው ልጆች እንደዚህ የሚሆንላቸው። እንደምታዩት በጣም ነው የሚያምረው። በጣም ወዛለው፣ በጣም ቆንጆ ነው። ቁመቱም ጨምሮላታል፣ አድጓል እና በዚሁ ቀጥልላታለሁ፣ አላቋርጥም። እንግዲህ ይህን ይመስላል የሰራሁት ውህድ። በሌላ ቪዲዮ እስከምንገናኝ አመሰግናለሁ። ቻው።